የአቢዘር ልጆች ለአቢዘር ብቻ አባት ያደረገው አቢዘርን ብቻ አባት ያደረገው ማን ነው? እኛም አባት ነን ብለን ሁላችንም ኃላፊነታችንን ግዴታችንን መውጣት ይጠበቅብናል ማለት ነው። በውጭም ያላችሁት በውስጥም ያላችሁት ያ ረቢ እንደኒያችሁ እንደቀልባችሁ አላህ ያድርግላችሁ። በነፃ ነው የአቢዘር ተማሪዎችንም እናስተምረው። አሁንም ለቀጣይም በአቢዘር ስር የታቀፉ ህፃናቶችን በነፃ የማስተማር እስከሚመረቁ ድረስ በየወሩ እንደ መንግስት ሳይሆን እንደ ግሌ ኢንሻአላህ በየወሩ 2000 ብር ድጋፍ አደርጋለሁ። ግዴታ የሚጨምር ስለሆነ ነው። ረቢ ኢላሂ እቅፍ ግድፍ እንዳረጋችሁ ያ ረቢ ኢላሂ ሁሉም ይዘንላችሁ ያ ረቢ ኢላሂ። የክረምት ማጠናቀቂያ ፕሮግራም ላይ ስጦታ ለኔ አዘጋጅተው ዳቦ አዘጋጅተው በዚያ ልክ መስጠትን ግሬትፉል መሆንን ማመስገንን በዚያ ልክ ነው ያስተማራቸው። ሁላችንም እንደምናውቀው የእውቅና ሰርቲፊኬት ተቀበሉልን። ሞራል ስጡን። ሞራል ስጧቸው። እናመሰግናለን። እሺ አንድ ላይ አቢዘርን መገደፍ ማለት እኔ እስልምናን መገደፍ ነው ብዬ ነው የማስበው። እንደ አቢዘር አይነት በጎ አድራጎት ድርጅቶች ጋር ያ ባዶነት ቀስ በቀስ በፍቅር በትምህርትና በተለያየ እድል እየተሞላ ያ ብቸኝነት እየተሞላ ይሄዳል። ዛሬ ሚዲያ ያው ምን ያክል ውጤታማ እንደሚያደርግ እያያችሁ ነው። ድምፁን ማሰማት ብቻ የዛ ከዛ አጅር እንዲካፈል ያደርገዋል። ሰላም ጤና ይስጥልኝ ክብራትና ክብራን እንግዶቻችን እንዲሁም የአቢዘር ቤተሰቦች። አቢዘር ማህበረሰብ አቀፍ ልማት ድርጅት ላለፉት ተከታታይ 6 ዓመታት ላቀፋቸው ከ240 በላይ አይታም ልጆች ድጋፍ ማድረጉን አሁንም አጠናክሮ ቀጥሏል። አቢዘር ማህበረሰብ አቀፍ ልማት ድርጅት በሳይታ በባቲ በከሚሴ እንዲሁም በተለያዩ ቦታዎች አይታሞችን አቅፎ ሁለንተናዊ ድጋፍ ማድረጉን ከያዘ ስንሆ 6ኛ ዓመት ላይ ይገኛል። በዛሬው ቀን በባቲ ለሚገኙ አይታም ቤተሰቦቹ የ10ኛ ዙር የ6ኛ ዓመት ልዩ ወርሃዊ ድጋፉን ይህን በመሰለ ዝግጅት ፕሮግራሙን በሚያምር አኳኋን ለማከናወን እዚህ ከፊት ለፊቴ የሚገኙ በርካታ የክብር እንግዶችን ጠርቶ ፕሮግራማችንን ለማስጀመር በምታዩት መልኩ ዝግጅታችንን አጠናቀናል። የባቲ ከተማ ከንቲባ ተወካይ አቶ መሐመድ እንድሪስ፣ የባቲ ከተማ የሰላምና ሕዝብ ደህንነት ጽሕፈት ቤት ዋና ኃላፊ መሐመድ ዘይን ሚስባህ እንዲሁም እነ ናስር ሐጂ እነ ሰለሞን አደም ሁልጊዜም ከጎናችን የማይለዩት ኡስታዝ ሐያቱ ሙፍቲ መሐመድ ሲራጅና አብደላ ሁሴን ሁላችሁንም ስማችሁን ያልዘረዘርኳችሁ እንግዶቻችን ለዛሬው ለዚህ ወርሃዊ ድጋፍ ፕሮግራማችን እንኳን በሰላም መጣችሁልን፣ እንኳን ተገናኘን ለማለት እወዳለሁ። አቢዘር ማህበረሰብ አቀፍ ልማት ድርጅት ባሳለፍነው ወር በርካታ የከየር ስራዎችን ላይ በላይ እየደራረበ የሰራበት ወርም ነበረ። እንደምታስታውሱት ባሳለፍነው ወር ልጃችንን ሳሚያ አብዱን እጅግ በሚያምር ሁኔታ አቢዘር ማህበረሰብ አቀፍ ልማት ድርጅት ከዳራቸው 4 ሴት ልጆቹ መካከል አንዷ ነበረች። በዚህ የሰርግ ፕሮግራም ላይ በርካታ ሰዎችን ያስደሰተ እንደነበረም በፌስቡክ በቲክቶክ አካውንቶቻችን ላይ ካገኘናቸው ግብረ መልሶች ማወቅም ችለናል። አቢዘር ይህን መሰሉ ስራ አሁንም ያቀፋቸውን ልጆቹን ለቁም ነገር እስከሚበቁ ድረስ ሁለንተናዊ ድጋፉን እያደረገ ማሳደጉን ይቀጥላል። ይህን ለማድረግ ግን በአገር ውስጥም በአገር ውጭም ያላችሁ ልበቀና የአቢዘር ቤተሰቦች አሁን ከምታደርጉት ድጋፍ በበለጠ ሌሎችንም ወደዚህ ኸይር ስራ በመጋበዝ የዚህ ጥሩ ስራ ኸይር ስራ ተካፋይ ታደርጓቸው ዘንድ በዚህ አጋጣሚ መልእክታችንን እናስተላልፋለን። ከዚህ በመቀጠል ወደዚህ በመምጣት የዛሬውን የ10ኛ ዙር የ6ኛ ዓመት ልዩ
ወርሃዊ ስጦታችንን አስመልክቶ አጠር ያለ ንግግር እንዲያደርግልን የባቲ ከተማ ከንቲባ ተወካይ አቶ መሐመድ እንድሪስ የባቲ ጤና ጣቢያም ኃላፊ ነው። ወደዚህ በሞራል ተሸኙልኛላችሁ። ቢስሚላሂ ረህማን ረሂም። እዚህ የተገኛችሁ እንግዶች፣ የተከበራችሁ አዘጋጆች፣ የተከበራችሁ ውድ የአቢዘር ልጆችና እናቶች፣ የተከበራችሁ በሀገር ውስጥም ከሀገር ውጭም ያላችሁ የአቢዘር ቤተሰቦችና ደጋፊዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ በርህራሄ ተስፋና ሰብአዊነት በአስቀደመና በልበቀናዎች በተዘጋጀው የዚህ የስጦታ ፕሮግራም ላይ መገኘትና ፊት ለፊት መቆም በእውነቱ ትልቅ ክብር ነው። ዛሬ እንደ ግለሰብ ብቻ ሳይሆን እንደ አንድ ማህበረሰብ በአንድ የተከበረ ዓላማ ማለትም ወላጆቻቸውን ያጡ ህፃናትን እንደ ሌሎች ልጆች ሁሉ አንገታቸውን ቀና በማድረግ ህልም እንዲኖራቸው እና ስኬታማ የመሆን እድል የሚገባቸው ህፃናትን ለመደገፍ እና ለማሳደግ በዚህ መልኩ እዚህ ተሰባስበናል። ወላጅ አልባነት የወላጆች አለመኖር ብቻ ሳይሆን ጥበቃ ወይም ፕሮቴክሽን የምንለው መካሪና የስሜት ድጋፍ ወይም ኢሞሽናል ሰፖርት አለመኖር ጭምር ነው። ነገር ግን እንደ አቢዘር አይነት በጎ አድራጎት ድርጅቶች ጋር ያ ባዶነት ቀስ በቀስ በፍቅር በትምህርትና በተለያየ እድል እየተሞላ ያ ብቸኝነት እየተሞላ ይሄዳል። እዚህ ያለው እያንዳንዱ ልጅ ጠቃሚ ብቻ ሳይሆን እነሱ የወደፊት መሪ፣ የወደፊት ተመራማሪዎችና ለህብረተሰባችን የወደፊት ተስፋ ብርሃን ናቸው። ለዚህ ድርጅት መስራቾች፣ በጎ ፈቃደኞችና አጋሮች ያለኝን አድናቆት መግለጽ እፈልጋለሁ። የእርስዎ ቁርጠኝነት ህይወትን መለወጥ ብቻ አይደለም፣ ለሀገራችን የተሻለ ወደፊት ዕጣ ፈንታ ምቹ ሁኔታን እየፈጠረ እንደሚገኝ በዚሁ ማሳወቅ እፈልጋለሁ። ስራው ግን እዚሁ አያበቃም። ይህ ድጋፍ፣ ይህ መተባበር ለአንድ አፍታ መቆም የለበትም። የቲሞችን ለመንከባከብ እያንዳንዳችን የምንጫወተው ሚና ከፍተኛ ነው። በልገሳ በአማካሪነት እውቅና በመስጠት ለሌሎች ግንዛቤን በማስፋፋት ሁላችንም ስንተባበር የልጆችን ህይወት የማንሳት አቅም አለን። አንድ ልጅ እንዲያድግ ስንረዳ አንድ ሙሉ ትውልድ እያሳደግን መሆኑን በዛው ልክ መገንዘብ ይኖርብናል። ከነዚህ ልጆች ጋር ለመቆም ዛሬ ራሳችንን ለዚህ ቅጽበት ብቻ ሳይሆን በቀጣይነትና ለተሻለ ቁም ነገር እስከሚደርሱ ድረስ አጠናክረን ማስቀጠል ይኖርብናል። የምንሰጠውም ሀብትን ብቻ አይደለም። አስፈላጊ የሆኑትን የስነ ልቦና ድጋፎች፣ ፍቅርን ስናሳያቸው እንደምንወዳቸውና ከጎናቸው እንደምንሆን ብቻቸውን እንዳልሆኑ ጭምር ማስረዳት ይኖርብናል። ለአቢዘር ቤተሰቦችና ልጆች ያለኝ መልእክት እናንተ ጠንካራ ልጆች ናችሁ፣ አቅም አላችሁ እና ህልሞቻችሁ ደግሞ ትክክለኛ ናቸው። ዋጋችሁን በፍጹም ሳትጠራጠሩ በትምህርታችሁ ጎብዛችሁ በርትታችሁ በማጥናት እና ይህንን ስታደርጉ በእርግጠኝነት በአላህ ፍቃድ ስኬታማ ሆናችሁ በተለያየ መልክ በመሰማራት ሀገራችሁን፣ ወገናችሁንና እንዲሁም ዲናችሁን ታገለግላላችሁ። ይህም በጎ ተግባር የምታስተባብሩ በተለያየ መንገድ ከተለያየ ቦታ ድጋፋችሁን የምታደርጉ አካላት ስራችሁን አላህ ይውደድላችሁ። አሁንም አጠናክራችሁ ቀጥሉ ማለት እፈልጋለሁ። የዚህ በጎ ዓላማ አካል እንደሆን ስለጋበዛችሁን በድጋሜ ማመስገን እፈልጋለሁ። ዛሬ ላይ የምናደርገው ጥረታችን ለምናሳድጋቸው ልጆች ሁሉ ተስፋን፣ ክብርንና እድልን እንዲያመጣ እመኛለሁኝ። አመሰግናለሁ። የባቲ ከተማ ከንቲባ ተወካይ እንዲሁም የባቲ ከተማ ጤና ጣቢያ ኃላፊ ወንድማችን መሐመድ እንድሪስ እጅግ በጣም ኮርኳሪ፣ እጅግ በጣም መሳጭ የሆነ ንግግሩን በዚህ መልኩ ሸግ አድርጎ ስላቀረበልን ያሳያችሁት ሞራል አንሶኛልና ጨመር አድርጋችሁ ስጡልኝ እባካችሁ። እናመሰግናለን። መሐመድ እንድሪስ እንደነገራችሁ አቢዘር ማህበረሰብ አቀፍ ልማት ድርጅት
የሚሰራው ስራ ይህ አይነቱን ድጋፍ ብቻ አይደለም። ከዚህ ጎን ለጎን በርካታ የኸይር ስራዎችን እየሰራ ሁሉንም አይተም ተደራሽ ለማድረግ አሁንም እየጣረ ይገኛል። 1+1 በሚል የኸይር ዘመቻ ከፍቶ አቢዘር ማህበረሰብ አቀፍ ልማት ድርጅትን እየረዱ ያሉ አካሎች ሌሎች ከጎናቸው ያሉ አካሎችን በመሳብ የአቢዘር አባል እንዲሆኑ የማስቻል ስራ ነውና አባል የነበራችሁ በጎናችሁ ሌሎች ያልሆኑትን ወደዚህ ኸይር ስራ በመጋበዝ የዚህ ኸይር ስራ ተቋዳሽ የሆኑ ዘንድ አሁንም ጥሪያችንን አጠናክረን እንቀጥላለን። ከዚህ በመቀጠል ወደዚህ በመምጣት ቀጣይ ንግግር እንዲያደርግልን የምጋብዘው የባቲ ከተማ የሰላምና ህዝብ ደህንነት ጽሕፈት ቤት ዋና ኃላፊ የሆነው መሐመድ ዘይን ሚስባህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንደተገለጸው ሰላምና ጸጥታ ወሬ ያበዛም አጠር ያለች መልእክት ነው የሚያስተላልፈው። እንግዲህ አቢዘር ይሄን ድጋፍ አይደለም የሚሰጠው። አቢዘር የሚሰጠው ተስፋን ነው። እኔም እስኪገባኝ ድረስ አቢዘር የነገ ተስፋን ነው የሚሰጠው። ስለዚህ ዛሬ ላይ የአቢዘር ልጆች ነገ ላይ የአቢዘር አባትና እናቶች የሚሆኑ ተስፋ አላቸው የሚል ሀሳብ አለኝ። ስለዚህ ውድ የተከበራችሁ እንግዶቻችን እንዲሁም የአቢዘር አባትና እናት ልጆች ሁላችንም በጋራ ቁመን አንድ ላይ ሆነን ነገ ላይ ለሚታየው የአቢዘር ልጆች ተስፋ መቆም ጥላ መሆን ይጠበቅብናል። ስለዚህ የአቢዘር ልጆች ለአቢዘር ብቻ አባት ያደረገው አቢዘርን ብቻ አባት ያደረገው ማን ነው? እኛም አባት ነን ብለን ሁላችንም ኃላፊነታችንን ግዴታችንን መውጣት ይጠበቅብናል ማለት ነው። ስለዚህ እናንተ ልጆች ናቸው። አቢዘር እንባን ጠራጊ ነው፣ እንባን አባሽ ነው። የኛ የጸጥታ ኃይል በግዳጅ ላይ መስዋዕት በሆኑበት ሰዓት ከመንግስት በላይ አለም ብሎ የቆመላቸው የአቢዘር ቤተሰብ ነው። ስለዚህ ሞራል አጠቃላይ የአቢዘር ልጆች ከናንተ ብዙ እንጠብቃለን። እናንተ የነገ ተስፋዎቻችን ናቸው። የአቢዘር እናቶች እንደዚሁ ታልኩ ጥቅል ሐሳቡን ለመስጠት ሁላችንም አንድ ሆነን በጋራ ሆነን የነገ ተስፋቸውን ማሻገር መቻል አለብን። እችን ሀገር ከሚፈልገው ቦታ ላይ ማቆም አለብን እላለሁ። መሰግናለሁ። እናመሰግናለን። የባቲ ከተማ የሰላምና ህዝብ ደህንነት ጽሕፈት ቤት ኃላፊ መሐመድ ዘይን ሚስባህ እንደተናገረው አቢዘር ላቀፋቸው አይታም ልጆች ሁላችንም ጥላ ከለላ መሆን ይገባናል ሲል በዚህ መልኩ መልእክቱን አስተላልፎናል። አረ ለዚህ መልእክት እስኪ ሞቅ ያለ ጭብጨባ ደግማችሁ ስጡልኝ ባካችሁ። እናመሰግናለን። አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው ቀን 10ኛ ዙር 6ኛ ዓመት ልዩ ወርሃዊ ድጋፉን በዚህ መልኩ እያከናወነ ይገኛል። ሁልጊዜም በምናደርገው ወርሃዊ ድጋፍም ሆነ ሌሎች ተዛማጅ ስራዎች ጋር ከጎናችን የማይለየው አንደበተ ርቱዕ ኡስታዛችን ኡስታዝ ሀያቱ ሙፍቲን ወደዚህ ሞቅ ባለ ሞራል ትሸኙልኛላችሁ። ብስሚላህ ራህማን ራሒም አልሐምዱሊላህ ዐደደ ማ ሰላ ለሁ ልሙሰሉን አልአኽያር ወሰለ ላሁ ወሰለም ዐለ ነቢይ ልሙኽታር ኸይሩ መን ረከዐ ወሰጀደ ወስተግፈረ ቢልአስሓር ወዐላ አሊሂ ወሰሕቢሂ ጠይቢን አልአብራር وعلى من تبعهم بإحسان إلى يوم يبرز العباد لله الواحد القهار. أما بعد، أولا أقول لكم السلام عليكم ورحمة الله تعالى وبركاته. إن شاء الله እንግዲህ እኔ ወንድሞች ቅድም ያሉትን ከመርገሙች ብዙ መናገር የለኝም። በመጀመሪያ ለ6 ዓመት የቆየ ትልቅ ድርጅት ከባቲ አልፎ ሌሎች ሀገሮችንም በሙሉ እየዳሰሰ ያለ አቢዘርን የመሰለ ቦታ ላይ መምጣቱ ራሱ አልহামዱሊላህ የሚያስብል ነው። ስለዚህ አልহামዱሊላህ ላለው ማለት ነው። በመቀጠል አላሁ ሱብሓነሁ ወተዓላ የቲሞችን እንድንከባከብ በጣም ቅስቀሳ አድርጓል። ከ23 ቦታ በላይ ቁርአን ላይ ከ23 ጊዜ በላይ ስለ የቲሞች ጠቅሷል አላሁ ሱብሓነሁ ወተዓላ።
የቲሞችን መንከባከብ እንዳለብን ለየቲሞች ክብር መስጠት እንዳለብን እኛ በልተን ጠግበን ጠጥተን አባት ያለው ለብሶ ተምሮ አባት የሌለው ተጥሎ አልቅሶ እንባው ሳይጠረግለት እንዲንከራተት አላህ Subhanahu Wa Ta'ala አልፈቀደምና ነብዩን አለይሂ ሰላቱ ወሰለም የቲም አርጎ ራሱ ሲያሳድጋቸው ለየቲምነት ስለ የቲም እንድንጨነቅ ለየቲም ቦታ እንድንሰጥ ነው አላህ Subhanahu Wa Ta'ala ያደረጋቸው ነብዩን አለይሂ ሰላቱ ወሰለም የቲም እንደዚሁም አላህ Subhanahu Wa Ta'ala በየቦታው ቅስቀሳ አድርጓል የቲሞች እንድንከባከብ ነብዩ አለይሂ ሰላቱ ወሰለም በሚገርም ሁኔታ የቲምን የተንከባከበ ሌላ ቦታ አይደለም ደረጃው አሉ እኔ ጋር ነው ጀነት ውስጥ እንዲነን ብለው ነብዩ ሰለላሁ ዐለይሂ ወሰለም በጣታቸው እስከ ማመልከት ደርሰዋልና ለየቲም አላህ Subhanahu Wa Ta'ala ትልቅ ቦታ ሰጥቷል ስለዚህ አቢዘር ይሄንን የአላህ Subhanahu Wa Ta'ala ንግግር የአላህ Subhanahu Wa Ta'ala ትእዛዝ አንስቶ እየሰራ ያለ በዓለም ላይ ትልቅና ሊደነቅ ሊገደፍ የሚገባው ትልቅ ማህበር ነው ማለት ነው ሐቂቃ የጽናት ተምሳሌት ነው ሰዎች ዛሬ ሶሻል ሚዲያን ተጠቅመው ለራሳቸው ገንዘብ ለማግኘት ሲሮጡ አቢዘር ግን የቲሞችን አቅፎ ለየቲሞች እየሰራ ለየቲሞች ትልቅ ክብር ሰጥቶ መንቀሳቀሱ የሚያስመሰግን ነውና የአላህን Subhanahu Wa Ta'ala ትእዛዝ ከፍ አድርጎ እየሰራ ያለ ነው ለባቲ ኩራታችን ነው እንደ ባቲ የጽናት ተምሳሌት ነውና ልናከብረው ልንወደው እዚህም ያለን ወንድሞች አሁንም በመከታተል ያለን በውጭም በውስጥም ያለን የአቢዘር ቤተሰቦች አቢዘር እየሰራ ያለው ነገር እኔ ከምገልጸው በላይ ነው ሐቂቃ ወላሂ እኔ ስለተጠራሁ ብቻ ነው እንጂ አቢዘር እየሰራ ያለው ስራ መግለጽ የሚቻል አይደለምና ሁላችንም ከጎን ሆነን ልንቆም ይገባል አቢዘር ማለት አቢዘርን መገደፍ ማለት እኔ እስልምናን መገደፍ ነው ብዬ ነው ማስበው አቢዘር እየሰራ ያለው ስራ መንግስትም መስራት ያለበትን ማህበረሰቡ መስራት ያለበትን ስራ እየሰራ ስለሆነ ያለው ሁላችንም ከጎኑ ልንቆም ይገባልና ኢንሻአላህ አላህ Subhanahu Wa Ta'ala ይሄን ስራቸውን ወደፊትም ይቀጥላል እንዲቀጥል አላህ ያርግላቸው እስልምና አንድ ሰው ስራ ሲሰራ ኢኽላስ ካለው አላህ እየጨመረለት ነው የሚመጣው من كان لله دام واتصل ይላሉ ለአላህ ብሎ የተሰራ ስራ እየጨመረ እያበበ እየጎለበተ እያደገ ይሄዳል ومن كان لغير الله ከአላህ ውጭ ታስቦበት ከሆነ ለሪፖርት ለጥቅም ለተለያዩ ነገሮች ወይ ለይስሙላ ሊሆን ይችላል እንደዛ ተብሎ የታሰቡ ነገሮች በሙሉ انقطع وانفصل እየተቋረጠ እየወደቀ ይመጣል ማለት ነውና አቢዘር ለአላህ መሆኑን የሚያስታውቀው ከባቲ አልፎ አሰይታ ያለ ነበር ከሚሴ ያለ ነው ሌሎችም ሀገሮች ያለ ነው ያለውና አላህ Subhanahu Wa Ta'ala የተቀበለው መሆኑን በዚህ ያመለክታልና ሁላችንም ከጎኑ እንላለሁኝ እኛም ከጎኑ ነን ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ እናመሰግናለን ሁል ጊዜም ከጎናችን የማይለየውና ይህን በመሰለ የሚያበረታ ንግግር ይህንን ድጋፍ ለሚያደርጉትም ሆነ በአቢዘር ስታፍ ውስጥ ታቅፈው ይህን ስራ እያከናወኑ እያስተባበሩ ለሚገኙ ሁሉ ኃይልና ብርታትም ጭምር የሚሰጠን ኡስታዛችን ሀያቱ ሙፍቲ እስኪ ደግማችሁ አመስግኑት ምስጋና ያበረክታል ለሱ እናመሰግናለን አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው ቀን 10ኛ ዙር 6ኛ ወርሃዊ ድጋፉን እያከናወነ ይገኛል በዚህ ወር በርካታ ሰደቃዎች እንዲሁም ደግሞ ሌሎች ተዛማጅ ጉዳዮችም አቢዘር ማህበረሰብ አቀፍ ልማት ድርጅት ያከናወናባቸው ወራቶች ነበሩ በዚህ ግስጋሴው አቢዘር ማህበረሰብ አቀፍ ልማት ድርጅት ወደፊት ለሌሎችም የሚደርስበትን አቅም ያጎለብት ዘንድ እዚህ የተገኘነውም ሆነ ይህንን ፕሮግራም እየተከታተልን የምንገኝ ሁላችንም ሌሎች አቢዘር አባል ያልሆኑ ወንድሞቻችንን ወደዚህ ኸይር ስራ በመጋበዝ ለየቲሞቻችን ጥላና ከለላ እንሆናቸው ዘንድ አሁንም መልእክታችንን እናስተላልፋለን ከዚህ በመቀጠል የባቲ ከተማ መጅሊስ ዋና ጸሐፊ ወጣቱ ዳኢ ኡስታዝ መሐመድ ሲራጅ ወደዚህ ጋብዛለሁ بسم الله الرحمن الرحيم الحمد لله وحده وصلى الله وسلم وبارك على من لا نبي بعده وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته
طيب duraan dursee asitti argamu kiyyaan baay'een gammadaa alhamdulillahi rabbil alamin bakki kuni bakka daa'imni yatiimoonni itti gargaarsaman bakka kana kan argamuun faayidaan isaa isaaniif qofa osoo hin taane nuhillee faayidaa irraa argannu qabna يقول الحبيب عليه الصلاة والسلام إنما تنصرون وترزقون بضعفائكم أو كما قال عليه الصلاة والسلام سن غرغار سكن أرغت الرب الرا رزقي كان أرغت رزقين كيسن بركة كان سنيف قدمو يتيموتا غرغارو كيسن يوكان ورد دباتان سن كيسا فلتني سان غرغارو كيسنين أكا بياتي أكا هواساتي غرغار سرب الرا أرغتن جران سبحان الله هذا الحديث حديث عظيم حديث قداد إسان كفمتي فيدمان اتشانو هلي فيدمان الحمد لله رب العالمين كناف بك كانت ترجمون فايدان إسالي غركينيتي نديبيا اتيان سودان رسالتي لجمعية أبي ذر إرغانكي لما فا جمعية يوكان مو والدا أبي ذريف كان انكبو أبي ذركم بيكتن والدا قداد بيا كينيا أكا مغالا كينيا تقوفا سونتاني أكا بيا إثيوبيا قوتوت بيا كمادا وجي قدا هجتشا جرا أسقطتم الفرض العين منا وان دركم نور تهيتوكو قامت كان نور بوستانيتا علماء مال جدن يتيموت استودن دها وان السنه اك سنه مؤكده واجبات تلالم توكو غرين نما يهجتو غرين نما الرهف جدن هند ثاني ودي ثاني غرو هند ثاني آثمون وانجل كيس كفندن يتيموت غرغارو نموتن غرغار رسنيف وانجل كيس كن شين غدير يادتنا وبتني فرض عين تريتشا هند كين يردر كمتر ارجما ربي عليه الصلاه والسلام اكو بيكتن يتيمه هانيتي كان غدتن ابا ثاني غرهاد اكيستي ريفو سندلتين دبن هذا ثاني فقد امه في السادسه من عمره برج فرت دبن غيان سنرا كاسني معلومه يتيمني بيكن يتيم اكمي تكركتو ابا دبودان همم حملين ساكتو كمو وان بيكنيف جبيسني وا يتيما دبتنيرن يتيم غرغارو يتيم بوكي اكدابنو نبي عليه الصلاه والسلام ያው ለየቲም የነበራቸው ትኩረት የሚታወቅ ነው በልጅነታቸው ገና ሆድ ውስጥ ያሉ እንደተረገዙ ነው አባታቸውን ያጡት በ6ኛ ዓመታቸው እናታቸውን አጡ ከዛ በኋላ የየቲምን ምን ያክል ጉዳት አባትን ማጣት ምን ያክል ጉዳት እንዳለው ሰላወቁ ለየቲም ትልቅ ትኩረት ሰጥተው አጅሩን በዚህ ብለው እንኳን አላስቀመጡም ቅድም ኡስታዝ እንደገለጸው ከሳቸው ጋር መሆንን በጀነት ተመልከቱት ጉርብትና በሌላ ልታገኘው የምትችልባቸው ጠባብ ነው ግን በዚህ ባቋራጭ የቲምን በማገዝ የቲመ ቡከዳ በቹዳን سواء كان بكلام دبچودان ተውደንዳ ማለቃን ተውደንዳ ገርጋርሳን ሞቱማና ከሞቱማት ሐለም ጄሱዳን ኩንላች ከሰተሽን መንግስት እንደ መንግስት ማመቻቸቱ ራሱ ይሄ እንዳንድ ግለሰብ የሚያመቻቸው አካል ከዛ አጅር የሚቋደስበት ነገር አለው ማህበረሰብ እንደ ማህበረሰብ የአቢዘር ቤተሰብ ሆኖ የቻለውን ያክል በሞራል ዛሬ ሚዲያ ያው ምን ያክል ውጤታማ እንደሚያደርግ ያያያችሁ ነው ድምጹን ማሰማት ብቻ የዛ ከዛ አጅር እንዲካፈል ያደርገዋል ሰንራ አካርገቱ ሰጎድ ከናፍ አቢዘር ወጂ ጉዳ ሆጀቻ ጅርተኒ ወሪሞ ማቲ አቢዘር ታተኒ ቢያላስተ ቢየከሰተ ታተኒ ገርጋር ሰጎተን ኩኒ رسول فانا عليه الصلاه والسلام اسان فانا يوم القيامه جنته كيست اولاته كيسن كنبيكو قبدني سلفوني كينيا وري دربنچادا سينا غدا قمنا كامنتي اسلاماتي يتيموتا انغرغارن ترن اكموتماتله اكموتما اسلاماتله انغرغارن ترن سندربنيتي اكاما بزرغودي كنا هيفوسي سنترن ندو نهرم سيسني ايريوتومو اكفودن غدان كوني غاسينا عثمانيوتا كيساتي بيكمادا ان شاء الله በኡስማኒዮች ታሪክ ያው እንደምታውቁት በእስልምና ታሪክ ከመርዳት አልፈው ያጋቡ ነበር ይሄ በኡስማኒዮች ታሪክ በጣም የሚታወቅ ነው በሌሎችም እንደሚታወቅ ሁሉ ማለት ነው ስለዚህ ኢንሻአላህ አቢዘር ይሄን ሁሉ እየሰራ ነው አቢዘር ፋና ዳበቹን ድርቀ መከኛ ረቢ ኢንሳን ሀጀበሱ
warra abizar gargaarstan biyya alaas ta'e biyya keessa taatan rabbiin barakaa maallaqa keessan qabeenya keessan barakaatti rabbiin isin haa godhu ijoollee keessan sadarkaa guddaa akka gahan rabbiin isin haa godhu jenna ወሰለላሁ ዐለ ሰይድና ሙሐመድ ወሰላሙ አለይኩም ወራህመቱላህ። የባቲ ከተማ መጅሊስ ዋና ጸሐፊ ወጣቱ ዳኢ መሐመድ ሲራጅን እጅግ አድርገን ከልብ እናመሰግናለን። ከዚህ በመቀጠል ፕሮግራማችንን ፈጠን ማድረግ ይጠበቅብናል። እዚህ ከመካከላችን የአቢዘር ልጆችንም እንደዚሁም ደግሞ የበርካታ የባቲ ከተማ ነዋሪዎች ልጆችን በትምህርቱ ዘርፍ እየቀረጹልን እያሳደጉ ከሚገኙት መካከል የቀለም አካዳሚ ዋና ዳይሬክተር ወንድማችን አብደላ ሁሴን በመካከላችን ይገኛል። አብደላ ሁሴን ወደዚህ በመምጣት ስለ ልጆች እስኪ እንደው አጭር ነገር ትለን ዘንድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ እንግዲህ ከቀደሙኝ ወንድሞቼ ቀጥዬ እዚህ ቦታ ላይ ቀርቤ የምጨምረው ነገር አለ ብዬ ባላስብም እንዲሁ አቢዘር ብዙ ቢባል ይገልጸዋል ብዬ ስለማላስብ የበኩሌን ለማቅረብ እወዳለሁኝ። አቢዘር ሁለንተናዊ ነው። በሁሉም መስክ ለሰው ልጅ ያስፈልጋል ብሎ የሚያስፈልጉትን ነገራቶች በሙሉ ለማሟላት የመጨረሻ ጉልበቱን አሟጦ እየሰራ ያለ በጎ አድራጎት ድርጅት ነው። በዚህም በአላህ ሱብሓነሁ ወተዓላ ፈቃድና በልበቀና ወንድም እህቶች አባት እናቶች ፍቃድ ከተወለደበት ከባቲ አልፎ በመሻገር ሌሎች አካባቢዎችን በዚህ በጎ ተግባሩ እየዳበሰ ያለበት ተጨባጭ ሁኔታ ነው ያለው። አቢዘር ለሰው ልጆች ከሚያስፈልጉት ነገሮች ትልቁ የጤና ጉዳይ አስፈላጊ ነው። አቢዘር ይህን ጉዳይ በግንባር ቀደም በማድረግ በጤና መድንና በመሰል ጤና ጉዳይ ዙሪያዎች ላይ ስር ነቀል ለውጥ በማምጣት ለልጆቹ ከፍተኛ የሆነ ሽፋን እያደረገ ያለበት ሂደት ነው። ይሄ እንደ ማህበረሰብ ከፍተኛ የሆነ እምርታ የሚያሳየበት ሂደት ነው። ሁለንተናዊ ነው ስንል አቢዘር እንዲህ አይነት የጤና ችግሮችን ለመፍታት እየሄደ ያለበት ሂደት ከፍተኛ ነውና በሌላው የህግ የማማከርና ከለላ የመስጠት በዚህ ሰዓት ጉልበተኛ እነዚህን የቲሞች በመበደል ምናልባት ያላቸው ሀብት ንብረት ካለ ያንን የመጠበቅና የህግ የማማከር ደረጃ ከፍተኛ የሆነ አስተዋጽኦ እያበረከተ ያለበት ሁኔታ ነው። የትምህርት የማሻሻል ፕሮግራምን በዚህ መልኩ አቢዘር በቋሚነት በሚባል ደረጃ ክረምት ላይ ልጆችን የተሻሉ እንዲሆኑ እየሰራ ያለበት ሂደት ነው። በሌላ በኩል የሰው ልጅ ለመኖር መጠለያ፣ ምግብ እና መሰል ነገሮች ስለሚያስፈልጉ የተለያዩ ቤቶችን በማደስ በመጠገን ለዚህም አስፈላጊውን ሁኔታ እያደረገ ነው። በተከታታይ ደግሞ ሳይቋረጥ ቀደም እንደተገለጸው ለ6ኛ ዓመት ያክል ሳይቋረጥ የአስቤዛ አቅርቦት የንጽህና መጠበቂያና መሰል ነገራቶች ላይ እየሰራ ነው። አቢዘር ለሰው ልጅ ያስፈልጋል ያለውን ነገር ሁሉ በሁለንተናዊነት መልኩ ሽፋን እያደረገ ስለሆነ ብዙ ወንድሞችና እህቶች የሚሉት አለ። ለአቢዘር ካላቸው ውግንናነት አንጻር አቢዘር ጎን ቆመን ይላሉ። ማሻአላህ እኔ ግን አቢዘር የቆመበት ቦታ ላይ ቆመን አቢዘርን መደገፍ አለብን የሚል ሐሳብ አለኝ። ከአቢዘር ጋር እንቆም እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችንን አብደላ ሁሴን እንግዲህ ቅድም ብዬ እንደነገርኳችሁ የቀለም አካዳሚ ዳይሬክተር ነው። ይህ ወንድማችን እንግዲህ በርካታ ተማሪዎችን ተቀብለው እያስተማሩ ካሉ ተቋሞቻችን መካከል አንዱን የሚመራ እንደመሆኑ መጠን ቅድም ወደዚህ ወደ መድረክ ስጋብዘው ኡስታዝ ሀያቱ ሙፍቲ ከዛ ቁሞ አንድ ሐሳብ ወረወረልኝ። እኔም ለቀም አደረኩት። ይሄውም አቢዘር እንግዲህ አይታም ልጆችን አቅፎ እያሳደገ ስለሆነ በየአመቱ ቢያንስ በትንሹ አንዳንድ ልጅ ስፖንሰር ሆነው ቢያስተምሩ ትልቅ ነገር ነውና ምን ያክል ተማሪዎችን በየአመቱ አቢዘር እየተቀበላችሁ እንደምታስተምሩ ቃል አስገባው ስላለኝ እስኪ እዚህ ነገር ላይ እንግዲህ ድንገተኛም ነገር ቢሆን ኢንሻአላህ እንግዲህ ያው ድንገቴ የሆነ ጥያቄ ቢሆንም
ያው እንደ አቢዘር ሐቂቃ ቅድም ላይ ለመግለጽ እንደወደድኩት አቢዘር ሁለንተናዊ ስራ ነው የሚሰራው። እንደ ቀለም አካዳሚ አጸደ ህፃናት ትምህርት ቤት ደግሞ የአቢዘር ተማሪዎችን ምናልባት ወንድሞች ያውቃሉ፣ አቢዘር ላይ ያሉ ግንባር ላይ ያሉ ወንድሞች በነፃ ነው የአቢዘር ተማሪዎችን የምናስተምረው። አሁንም ለቀጣይም በአቢዘር ስር የታቀፉ ህፃናቶችን በነፃ የማስተማር እስከሚመረቁ ድረስ እናስተምራለን። ባለፈው አመት 59 ተማሪዎችን በነፃ አስተምረናል። በዚህ አመት 60 ተማሪዎችን በነፃ እያስተማርን ነው። ከዛ መሃል ውስጥ የአቢዘር የቲም ልጆች አሉ። ለዚህ ደግሞ እናቶች ምስክሮች ናቸው። ኢንሻአላህ ለወደፊትም ልጆቹን ተጋግዘን እናስተምራለን ኢንሻአላህ። እናመሰግናለን። አቢዘር ማህበረሰብ አቀፍ ልማት ድርጅት በሚሰራው በዚህ የኸይር ስራ ላይ በነገራችን ላይ ይህንን የመድረክ አጋፋሪነት በዚህ መልኩ ከአቢዘር ጋር አብሬ ያካሄድኩኝ ይህን ጉዳይ ግን አላውቅም ነበር እና ለዚህ ነገር እኔም ሰርፕራይዝ ሆኛለሁና ሞቅ ያለ ሞራል ለቀለም አካዳሚ ስጡልኝ ባካችሁ። እናመሰግናለን። አቢዘር በዛሬው ቀን 10ኛ ዙር የ6ኛ ዓመት ልዩ ወርሃዊ ድጋፉን እያደረገ ይገኛል። በዚህ በዛሬው ፕሮግራም ላይ በርካታ እንግዶች ታድመዋል። ከዚህ መካከል ከፊት ለፊቴ በኋላ ሰርፕራይዝ የምናደርጋቸውም ነገር አለ። ባቲ ከተማ ኤሌመንታሪ ትምህርት ቤት በጎ አድራጎች ማህበር መካከል አንዱ የሆነው ወንድማችን ሙስጠፋ እዚህ በመካከላችን ተገኝቷል። ወንድማችን ሙስጠፋም ከኛ ጋር እንግዲህ መሳ ለመሳ ሆኖ በበጎ አድራጎት ስራ ላይ የተሰማሩ ናቸውና ወደዚህ በመምጣት ስለ አቢዘር እዚህም ላላችሁት አጠር ያለ መልእክት እንዲያስተላልፍልን ጋብዛለሁኝ። መነ በሩምሳ መጋላ ባቴ ለኮብስ ተቆራቲ ከንፍኔ አሲት ተርገሙ ኬኛፍ አከሱመስ አቢዘር ኬሱማ ከበጃ ጎዲን ዋሙ ኬኛፍ አቢዘር ባይ የገለቴፈና ገመ መነ በሩምሳ መጋላ ባቴ ለኮብስ ተቆኒፊ መቃኪያን ሙስጠፋ ሁሴን መሐመድን ባየን ገለቴፈቹ በርባዳ ሚ ሞራል ተካና ከናፊ አቢዘር tole kabajamtoonni keenya asitti argamtan kantiibaan keenya irraa kaasee hanga ustaazota keenya akkasumas keessummoonni addaa alaatis keessaatis jirtan hundi keessan bakka jirtanitti yaadni gurguddaan kennameera. Ani asitti yaadin kennuu barbaadu Abizer baay'ee wanneen isa galateeffadhu inni guddaan umree kiyya keenya kanatti kan hin arge barattoonni mana barumsaa keenya irratti baratan gama hundaan gara mana barumsaa dhuunfaatiinis mana barumsaa mootummaa keessattis ijoolleen abbaas haadhas hin qabne yatim tahan gama wantoota garagaraa barnoota barachuu irraa isaan hambisan akka yuunifoormii akka uffata qalama daftara dhabuudhaan barnoota irraa waan hafne Abizer rabbiin umree dheeraa isaanii haa kennu kan biyya alaa ta'anii gargaaranis kan biyya keessa ta'anii gargaaraniifis hunda isaaniitiif rabbiin umree dheeraa isaanii haa kennu jedhaanii gama kanaan mana barnootaa irratti ijoollee keenya yoo arginu abboonni isaanii jalaa kan hin jirre haadhi isaanii kan hin jirre gama wantoota garagaraa dhabuudhaan barnoota irraa osoo hin hafin jiraachuun isaanii ani ofii kiyya akka kiyyatti baay'ee waan na boonseeru waan jiruufu ammas yatimoota baatee irra jiran baatee magaalaa keessa qofaa osoo hin taane baatee zuuriyaa isaallee kan jiran wallaahi alhamdulillah galanni kan rabbiiti barnoota irra jiran jecha ijoolleen gama barnoota qofaadhaan waan hin argeef jechuudha. Kanaaf ammas Abizeriif osoo mooraal naa kennitanii wallaahi baay'ee dasnaan jedheera jechuudha gama kiyyaan. Nutillee kana akka fakkeenyaatti arguudha Abizer akkuma waliigala Itoophiyaa keessatti biyyoota garagaraa keessatti baatee irratti kira'ee taa'ii ta'u malee biyya garaa irratti namoota garagaraa gargaaruu irratti isinis nutis argaa jirra jecha wantoota ijaan agarre gurra keenyaan dhagayaa jirru waan ta'eef akka mana barumsaa keenyan nutis gumii kan jedhamu jira Baggo Adragot Kibaba jedhama isa san gubbaatti ijoollee garagaraa nutis inshaallah soomana irratti warri keenyaas jiranis irra caalaan isaanii hin dhagahanii argaas jiranii gargaarsa kanarraa kaanee Usmaan fa'aa dubbisnee Jamaal fa'aa dubbisnee mana barnootaa keessattis nuyi soomana keessa waan dandeenye waan garagaraa ijoollee keenya gargaaraa jirra. Kana caalaa waan dubbadhu waan qabu keessumoonni gurguddoon naa ol jiran osoo hin jiraniif na of galchaan jedhaa baay'ee naa galatoomaa እጅግ አድርጌ ነው በጣም የማመሰግነው።
እናመሰግናለን ወንድማችንን ሙስጠፋ ላደረገልን ንግግር። የባቲ ከተማ የሰላምና ህዝብ ደህንነት ጽሕፈት ቤት ዋና ኃላፊ ወንድማችን መሐመድ ዘይን ቢስባ ያው የጸጥታ ሁኔታ ታውቁታላችሁ፣ የስራው ሁኔታ ጫና አለበት እና እሱን ያው መሸኘትም ይገባናል። ነገር ግን ከመሄድ በፊት እዚህ ላሉት የፕሮግራም ታዳሚዎቻችን አንድ ተናገሬው መሄድ የምፈልገው ነገር አለ ብሎ በኡስማን በኩል ሜሴጅ ሰዶልኛል። በድጋሚ ወደዚህ አመስግኑና ላኩልኝ። ቅድም ተናገሬ ነበር። ምናልባት ለችግሮች ደራሽ እንባ ጠራጊ እንባ እንዳይፈስ ደግሞ ቅድሚያ የሚሰራ አቢዘር መሆኑን ተናግረናል። የአይታሞች ደግሞ አባት አቢዘር ብቻ አይደለም እኛም ጭምር ነን። የመንግስት አካልና እኛ መስራት ያለብንን ነገር ነው እነሱ እየሰሩ ያሉትና ስለዚህ ሞቅ ያለ ሞራል ብትሰጡልኝ ደስ ይለኛል። ምናልባት ለተማሪዎች ማስተላለፍ የምፈልገው ለአቢዘር ልጆች ማስተላለፍ የምፈልገው በየትኛውም ሰዓት እናት አባት የለንም እንዳትሉ። አቢዘር አለ፣ እኛ አለን። አቢዘርም አለ፣ እኛ አለን። እንደ መንግስት እንደ ሰላምና ጸጥታ ቢሮ በየትኛውም አይነት መንገድ ከአቢዘር ጎን ከእናንተ ጎን ነን የሚለውን ሀሳብ እንድትይዙልኝ እፈልጋለሁ። ከዛ ተጨማሪ በየወሩ እንደ መንግስት ሳይሆን እንደ ግሌ ኢንሻአላህ በየወሩ 2000 ብር ድጋፍ አደርጋለሁ። ግዴታዬም ጭምር ስለሆነ ነው። አመሰግናለሁ። እናመሰግናለን ወንድማችን መሐመድ ዘይን። እንግዲህ እንደነገርኳችሁ የከተማችን የሰላምና ህዝብ ደህንነት ጽሕፈት ቤት ኃላፊ በመጀመሪያም ደግሞ የፖሊስ አባላችን ነበረ። ሞራል ስጡልኝ። ለማንኛውም እናመሰግናለን። ከዚህ በመቀጠል እንግዲህ በዘንድሮ ዓመት በከተማችን ልዩነት ፈጣሪ ሆኖ የተከሰተ አንድ ተቋም አለ። ማቶክ የትምህርት አካዳሚ። ማቶክ አካዳሚ ዋና አስተባባሪውና ዳይሬክተሩ ከአሁን በፊትም ለአቢዘር ልጆች የቋንቋ ክህሎታቸውን እንዲያሳድጉ በርካታ ስልጠናዎችን የሰጠልን ድንቅ ወንድማችን ነው። ይህ ወንድም ዛሬም በመካከላችን ይገኛል። ከደር ኢብራሂም እንዴት ነው ነሻጣ? ሞራል ስጡልኝ ባካችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ሁላችንም እዚህ እንድንገኝ ላደረገን አላህ Subhanahu Wa Ta'ala ምስጋና ላቀርብ እወዳለሁ። አልহামዱሊላሂ ረቢል ዓለሚን። ምክንያቱም በዚህ ሰዓት ምናልባት ብዙ ሌሎች ሰዎች ብዙ የተለያዩ ፈሳድ ያለበት ቦታ ላይ ሊሆኑ ይችላሉ። እኛ ግን አላህ መርጦን ስለ የቲሞች እንድንነጋገር ረሱል ሰለላሁ ዐለይሂ ወሰለም አነ ወካፊል የቲም ፊል ጀነ ከሃተይን ያሉበት ቦታ ላይ በመሆናችን የምርም አላህን ልናመሰግን ይገባል። አልহামዱሊላሂ ረቢል ዓለሚን። በመቀጠል አቢዘር እንግዲህ ስለ አቢዘር በጣም ብዙ ተገልጿል። እውነት ለመናገር ከተገለጸው በላይ መግለጽ አልችልም። በቃ ያሉትን እንትኖች ዓለም የሚያውቀው ነው። አቢዘር ምናልባት መነሻው ባቲ ይሁን እንጂ አቢዘር የባቲ ብቻ አይደለም። ከረንትሊ ያለበት ሲቹዌሽን ደሴ ብንሄድ አቢዘር በስነ ስርዓት መሬት ላይ የወረደ ስራ እየሰራ ያለበት ነው። አሰይታ ብንሄድ በስነ ስርዓት እየሰራ፣ አዲስ አበባ ብንሄድ በስነ ስርዓት ነው እየሰራ ያለው። የትኛውም ቦታ ላይ ኬሚሴ ብንሄድ በተመሳሳይ ስራ እየሰራ ነው ያለውና ነው እንዲሁ እንደቀላል መግለጹ ከባድ ነው የሚሆነው። አላህ ኸይር ጀዛቸውን ይክፈላቸው ከማለት ውጪ ይሄንን ሰርቷል ለማለት ትንሽ ይከብዳል። ማለት ለመዘርዘርም እትላል እንዲሁ ለአብነት ያክል ከዚህኛው ማለት ሁለንተናዊ ስራ ነው እየሰራ ያለው ከሆድ በላይ ማለትም ከአስቤዛ ስጦታም በላይ እንግዲህ የሰው ልጅ ብዙ ፍላጎቶች አሉት። አእምሯችን የሚፈልገው ምግብ አለ፣ ልባችን የሚፈልገው ምግብ አለ፣ ወዳችን የሚፈልገው ምግብ አለ። ምናልባት በየወሩ በቋሚነት ይሄንን እየሰጠ ነው ዳረሊዳት። ያን ብቻ አይደለም ለአእምሯቸው በተለይ ለአይታሙን በደንብ እየመገበን ያለው። ለአብነት ያክል እኔ ምናልባት እድል ቀንቶኝ አላህ መርጦኝ የማስተማር እድሉን አግኝቼ ነበር። አልহামዱሊላህ የዛሬ 3 ዓመት ወር 4 ዓመት አካባቢ
አዲስ አበባ ነው ምኖር የነበረው የተመላለስኩኝ የቋንቋ ስልጠናን ስሰጥ ነበር ለአቢዘር ልጆች አልহামዱሊላህ በዚያ መካከል ልጆቹንም በደንብ እንዳውቅ ረድቶኛል at the same time አቢዘር ማን ነው ምንድነው እየሰራ ያለው የሚለውንም ነገር በትክክል ማለት ከሶሻል ሚዲያ ላይ ከምናየው በላይ እዚያው ውስጥ ላይ ትንሽ የኮንትሪቢዩሽን ብትሆን በዚያ አጋጣሚ ግን አቢዘርን በደንብ እንዳውቅ ረድቶኛል ልጆቹም የምር አቢዘር ብዙ ነገር ነው ያስተማራቸው ብዙ ነገር መስጠትን በደንብ ተምረዋል አስተዋውሳለሁ ሁሌም ከአእምሮዬ የማይወጣ እንግዲህ ህፃናቶች ናቸው በሰዓቱ በጣም ከፍ አለ ከተባለ ምናልባት አብዛኛው ልጆች ከአንደኛ ክፍል እስከ 4-5 አካባቢ ግሬድ ላይ የነበሩ ልጆች ናቸው የክረምት ማጠናቀቂያ ፕሮግራም ላይ ስጦታ ለኔ ያዘጋጅተው ዳቦ አዘጋጅተው በዚያ ልክ መስጠትን ግሬትፉል መሆንን ማመስገንን በዚያ ልክ ነው ያስተማራቸው ሁላችንም እንደምናውቀው ሰውን ያላመሰገነ አላህን አያመሰግንምና ያንንም በደንብ ልባቸው ላይ አስቀምጦላቸዋል ይህንን የሰጣቸውን ስጦታ እስከ ህይወታቸው ፍጻሜ ድረስ እንዲያቆዩት አደራ ላለው ምክንያቱም ሰጪነት ያው ስላለን አይደለም ምንሰጠው መሰጠት ይፈልጋል ሰጪነት መሰጠት ይፈልጋልና ያንን መሰጠት ደግሞ የአቢዘር ልጆች ጋር በደንብ አይቼዋለሁ ምክንያቱም ያው ሰው የሚመስለው አካባቢውን ነው አቢዘር ደግሞ ያንን ነገር አስተምሯቸዋል እነሱም ማሻአላህ እስከ መጨረሻው ድረስ ይሄንን ያቆዩት ምናልባት ከዚህ ከትምህርት ጋር እንደማቶክ አካዳሚ መጀመሪያ ባቲ ኢቨን ገና ጥንስሱ ላይ የአቢዘር ማህበረሰብ አቀፍ ልማት ድርጅት ዋና ስራ አስኪያጅ ጋር ስናወራ የነበረው ነገር አለ ኖርማሊ የአቢዘር ልጆችም ጆይን የሚያደርጉበትን መንገድ ማለት ለዘንድሮ ያልተቻሉባቸው ሲቹዌሽኖች ሀፕን ስላደረጉ ነው ኢንሻአላህ ከቀጣይ አመት ጀምሮ እንደ ማቶክ አካዳሚ የአቢዘር ልጆችም ጆይን የሚያደርጉበትን ሁኔታዎችን በአላህ ፍቃድ እንፈጥራለን ኢንሻአላህ ሁሌም ከጎናችሁ ነን ሰላም አለይኩም ወራህመቱላሂ ወበረካቱ ቁራላችሁ አንሶኛል ሞቅ አርጋችሁ ስጡልን እንጂ ማቶክ አካዳሚ ዘንድሮ ነው በባቲ ከተማ ከአንደኛ እስከ 6ኛ ክፍል በልዩነት ለማስተማር ዝግጅቱን አጠናቆ ወደ ስራ የገባው ከሚቀጥለው አመት ጀምሮ ግን የአቢዘር ልጆችንም የመማር ማስተማር እድሉን በመስጠት ማቶክን ይቀላቀላሉ ማለት ነው እናመሰግናለን ማቶክ በዛሬው ቀን አቢዘር ማህበረሰብ አቀፍ ልማት ድርጅት 10ኛ ዙር 6ኛ ዓመት ልዩ ወርሃዊ ድጋፉን እያካሄደ ይገኛል እዚህ መካከላችን ከፊት ለፊት ከማያቸው እንግዶቻችን መካከል ብታቀረቀረም እጣራሃለሁ አይቀርልህም ወንድማችን ሰለሞን አደም ሰላም አለይኩም ወራህመቱላሂ ወበረካቱ ምንም ካለ እንዳልገባ በነገራችን ላይ አቢዘር ሲመሰረት ጀምሮ አብረን ያለን ይመስለን ነበር እምናቀው ይመስለን ነበር ግን በጣም የተሸወርነው እምናቀው መስሎን አናቀውም እኛ ከምናስበው በላይ እኛ ከነበርንበት ሁኔታ አንፃር ስንመለከት በጣም ብዙ ርቆን ሄዷል በጣም ትላልቅ ስራዎችንም ሰርቷል አሁን እኔ እዚህ በ5 ደቂቃ ውስጥ ተናገር የሚገልጸው ብቻ አይደለም ቀድሜ የተለያዩ ወንድሞች እንዳሉት አቢዘር አንዱ ከሚገርመኝ ነገር በጎ አድራጎት ድርጅት ብቻ አይደለም እንደ ሌሎች በጎ አድራጎት ድርጅቶች ወይም ደግሞ ኤንጂኦ ብቻ ብለን ምን ገልጸው አይደለም አንዱ ከሚገርመኝ አቢዘር የቲም ልጆችን ያሳድጋል ያስተምራል ለቁም ነገር ያደርሳል ያ ብቻም አልበቃ ብሎ ደግሞ ልክ እንደ አባት እንደ እናት ደግሶ ሁሉ ይድራል ይሄ ማለት ኤንጂኦ ብለን የምናልፈው ሳይሆን ወይም ደግሞ በጎ አድራጎት ድርጅት ብቻ ብለን የምናልፈው ሳይሆን ቤተሰብ ነው ወይም ደግሞ እናት አባት ነው ልንለው ነው የሚገባው ምክንያቱም ይሄ ሁሉ ሊደረግ የሚችለው በቤተሰብ በእናት አባት እንጂ በአንድ እርዳታ ድርጅት ወይም ደግሞ በአንድ ኤንጂኦ የሚደረጉ ስላልሆኑ ልጆቹ የሚያስፈልጋቸውን ነገር በሙሉ እንዳገኙ ማድረግ የሚችል ስለሆነ እኔ ለዚህ ድርጅት በቃላት የሚገለጽ ነገር አይደለምና በደፈናው ይበል ይቀጥል እና በጣም እናመሰግናለን ብል ይሻላል ብዬ ነው የማስበው ሌላው በእውነቱ እኛ ራሱ
እዚህ ቦታ ላይ በክብር እንግድነት መገኘት ትልቅ ክብር ነውና ለኛ አቢዘሮችን አዘጋጆችንም እጅግ በጣም አመሰግናለሁ። ሁለተኛ የየቲም ወላጆች ወይም ደግሞ የተሰበሰባችሁ ቤተሰቦች በሙሉ ልጆቻችሁ ማንም ባልነበረበት ሰዓት አቢዘር አለሁላችሁ። ልጆቻችሁ አያለቅሱም፣ እንባቸውን ያብሳለሁ። ትምህርት አይቀርባቸውም፣ ምን ያስተምራችኋለሁ። ወግ ማረጉም አይቀርባቸውም፣ እኔ ኩዬ ድሬ ለወግ ማረግ አደርሳችኋለሁ ብሎ በአቢዘር ተታቀፋችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ያው ከዚህ በፊት እና ኡስታዝም ሌሎች ወንድሞችም ብዙ ነገር ስለገለጹት ቅድም እንዳልኩትም በ5 ደቂቃ ውስጥ የአቢዘር ስራው ተገልጾ ስለማያልቁ በደፈናው ለመጨረሻው ላደረጋችሁት ነገር ሁሉ ምንዳችሁን አላህ ይክፈላችሁ። በጣም አመሰግናለሁ። እናመሰግናለን ወንድማችን ሰለሞን አደም። በዛሬው በ10ኛው ዙር የ6ኛ ዓመት ወርሃዊ ድጋፋችን ላይ ከተገኙ እንግዶቻችን መካከል ሆኖ ይህንን መልእክት ስላስተላለፈልን አቢዘር ማህበረሰብ አቀፍ ልማት ድርጅት አሁንም በርካታ የኸይር ስራዎችን ለመስራት እንግዲህ በርካታ የፌስቡክ፣ የቲክቶክ እንዲሁም ደግሞ የተለያዩ ማህበራዊ ሚዲያዎችን በመጠቀም ቅስቀሳውን እያካሄደ ይገኛል። በዚህ በጎ ተግባር ላይ ሁላችሁም በሀገር ውስጥም በሀገር ውጭም ያላችሁ የአቢዘር ልበቀና ቤተሰቦች ከስራችሁ አንዳንድ ሰው ወደ አቢዘር በማስገባት የዚህ ኸይር ስራ ተቋዳሽ ይሆን ዘንድ አሁንም መልእክታችንን እናስተላልፋለን። ናስር ሐጂ ከፊት ለፊቴ ደግሞ በባቲ ከተማ በርካቶቻችን እናውቃቸዋለን። ማለትም በበጎ አድራጎት ስራ ላይ ቋሚ ተሰላፊና ተቀዳሚ ናቸው። በተለያዩ በጎ አድራጎት ስራ ላይ የሰሩትን ስራ እኔም የመመልከቱ እድል ካጋጠማቸው መካከል አንዱ ነኝና ንግግሬን ሐሰት ሊሆን አይችልምና በዚህ ልክ በመሰክር የተገባ ነው። ጋሽ ኑሩ በዛሬው የአቢዘር የድጋፍ ስጦታ ላይ ከዳሩት ከኳሉት ልጃቸው ጋር ተገኝተውልናል። አቢዘር ያቀፋቸውን ልጆችና እናቶች ጨምሮ በሰርጋቸው ዕለት ይህ ሰርግ ለየቲሞች በራችንም ቤታችንም ክፍት ነው ብለው ሽር ጉድ ብለው ተቀብለው አስተናግደውልናል። ለአቢዘርና ለአይታሞች የሰጡት ክብር እጅግ አስደስቶናልና በዛሬው ዕለት አቢዘር ላደረጉት ለዚህ ድንቅ ስራ የእውቅና ሰርቲፊኬትን ከነልጃቸው ያበረክትላቸዋል። ስለዚህ ጋሽ ኑርና ሙሽራው ልጃቸው መሐመድ ኑር ወደዚህ በመምጣት ከአቢዘር የባቲው ቅርንጫፍ አስተባባሪ ማናጀራችን መስዑድ ኮማንደር መስዑድ እጅ የሚቀበሉ ይሆናል። የባቲ ከተማ ከንቲባ ተወካይ ወንድማችን መሐመድ እንድሪስ ከባቲው ቅርንጫፍ አስተባባሪው ማናጀራችን ኮማንደር መስዑድ ጋር በመሆን ይህንን የጋራ ሰርቲፊኬት የእውቅና ሰርቲፊኬት በጋራ ይሰጡልናል። መሐመድ እንድሪስ እባክህን ወደዚህ። እሺ፣ ያው የእውቅና ሰርቲፊኬቱ ለናስር ሐጂም ለጋሽ ኑሩም እንዲሁም ደግሞ በዋነኝነት ለሙሽሪትና ለሙሽራው ነው። ሁለቱ አባቶች ወደዚህ ቢቀላቀሉ ይህንን የእውቅና ሰርቲፊኬት የሙሽሪት አባት የሙሽራው አባትና እዚህ ያሉ ክቡራን እንግዶቻችን በጋራ ለሙሽራው ያው ያደርሳል ባደራ መልክ የሚሰጡልን ይሆናል። መሐመድ ኑር እባክህን ወደዚህ ናና ይህን የእውቅና ሰርቲፊኬት ተቀበል። ሞራል ስጡን። ሞራል እናመሰግናለን። እሺ፣ አንድ ላይ ተካፍለናችን። መሐመድ ኑር ምን ተሰማችሁ? ምንስ የምታስተላልፉልን መልእክት አለ? ወደ እነሱ እንልፋለሁ። ጋሽ ኑሩ እናመሰግናለን። ያው እንግዲህ ለዚህ የተከበረ መድረክ እዚህ የተከበረ መድረክ ለመገኘት ጥሪ ስለተደረገ እናመሰግናለን። እንግዲህ እውቅና የተሰጠው
በእውነቱ የኛ የቲሞች የነገ ምሁራን፣ የነገ ዶክተሮች፣ የነገ ፕሮፌሰሮች፣ የነገ ኢንጂነሮች ናቸው። ምንም እንኳን እኛም ስሜቱ ላይ ነበርን፣ የቲሞች ሆነን አድገናል። ያም ስለነበረ ውስጣችን የቲሞችን ከማንኛውም እድምተኛ በላይ ቤታችን ጋብዘናል። አልሐምዱሊላህ። ወደፊትም ይህ ስራ በእኛ ላይ እንዳይቆም እንፈልጋለን። ቀጣይ እንደ ሙስሊም ወጣቶች ሲያገቡ ሰርጋቸውን አላህ በረካ እንዲያደርግላቸው፣ ጥሩ ትውልድ እንዲያገኙ ሰርጋቸውን የቲሞችን በማብላት በመጋበዝ ቢያደርጉት የተሻለ ነው እላለሁ። ይህ ባህል መዳበር አለበት። ይህ ባህል በእኛ ቤት ብቻ ተወስኖ መቅረት የለበትም። ነገም ከነገ ወዲያም በዚህ ዓመትም ቀጣይ ዓመትም ሙስሊም ወጣቶች ሲያገቡ የቲሞችን ይጋብዙ የሚል መልእክት አስተላልፋለሁ። አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ገለቶማዳ አርመን ዋሙ ከሰኔኒ wanni kuni waan ulfaata waan baay'ee odeessameera wanni jedhamne dubbatameera. Kanaafuu yatoomota keenya hogganuun gargaaruun irraa eegama. Waan hojjetame hundaanis cidaanis ta'ee ta'uu sadaqaadhaanis ta'ee ta'uu hirmaasuun isaanii baay'ee gamtada sedhuuf wanni kuni itti fufuu qaba jenna. Kanaafuu baay'ee galatooma amannu waamu keessaniini warri wal fuudhu kun ajoollee amma yetiimoota kana gargaaruun nu irraas gargaarsa guddaa barbaadama. Wacinaa wal faana dhaabbachuun keenya baay'ee barbaachisaadha. Kanaafuu itti fufuun keenya waan barbaachisaa ta'eef namni waan danda'u wal gargaaruun kanaaf ajoollee kana cinaa dhaabbachuun keenya baay'ee gargaarsa nurraa eegamuunini. Kanaaf በዚህ በየቲሞች ጉዳይ ከነሱ ጎን መቆም ያስፈልጋልና በቻልነው ሁሉ ከውስጥ አገር ውስጥም ከውጭም በምናውቀው እሳቸው ጎን መቆም ያስፈልጋል እላለሁኝ። በሰደቃም ሲጋባም ሰው ደግሞ እሳቸውን በማስተታተፍ ይሄንን ብንቀላቀል በጣም ጥሩ ነው እላለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የ10ኛ ዙር የ6ኛ ዓመት ልዩ ወርሃዊ የድጋፍ ፕሮግራማችንን ይህን በመሰሉ ዝግጅቶችና ሁነቶች እስካሁን ድረስ ጉዞውን አድርጎ ወደ ማገባደዱ ሰዓት ላይ ደርሰናል። ከዛ በፊት ግን በመርቃት ይዘጋ። እሺ፣ ስለሆነም የአቢዘር እናቶች ይህንን ድጋፍ በመላው ዓለም ከሀገር ውስጥና ከሀገር ውጭ እያደረጉ ለሚገኙልን ልብ በቀናዎች ዱዓቸውን ያደርጉልናል። ሰንጉዳ ረቢ ያጎል እንግዲህ ምጆለን ኩን ሰጉደተን እስንስ ነጋታ ነጋ ከሰንጉዳ ረቢ ያጎል ሀጅራን ነው በየከኝስ ነጋ ረቢ ያጎል ወልበረ ረቢ ነው ሀጅራችን በረካ ሆኖ እንግዲህ በረካ ዛፍ አላህ አርጋችሁ እንግዲህማ ዱንያ ኪራ አቡዘር ማለት ቀላል አይደለም። በእኛፍ የሚገለጥ አይደለም። እንግዲህ የበላይ አላህ አርገው በአገር ውስጥም በዚህም ያሉትን እንግዲህም የበላይ አላህ አርጋቸው። ለአቡዘር ብሎ የቆሙት ሁሉ አላህ ይቆምላቸው። እኛንም ደህና አላህ አርገን እሳቸውንም ደህና አላህ አርጋቸው። እንግዲህማ አቡዘር እንግዲህ ያደረገልን ሁኔታ አላህ ነው። እንግዲህ ሁሉም ነገር የበላይ አላህ አርገው እንግዲህ በረካ ሆኖ ለአቡዘር ሁሉ የቆመውን አላህ ይቆምለት። ቢስሚላሂ ረህማን ረሂም። በረካ ሆኖ ያ ረቢ አላህ እንደቆማችሁልን አላህ ይቆምላችሁ። የአቡዘር ቤተሰብ ያ ረቢ ኢላሂ ልጆቻችሁ ከፍ ብለው ደረጃ የሚደርሱ አላህ ያርግላችሁ። ያ ረቢ ኢላሂ እቅፍ ግድፍ እንዳረጋችሁ ያ ረቢ ኢላሂ ሁሉም ይዘንላችሁ ያ ረቢ ኢላሂ እሱ አይሸግረውም ያ ረቢ ጌታ አዋየ ታላህ ቤት ያ ረቢ በውጭም ያለው በአገር ውስጥም ያለው ያ ረቢ ኢላሂ ያ ረቢ ወኢላሂ ሁሉንም አላህ ያርግላቸው። ያ ረቢ ኢላሂ የቆመውን አላህ ይቆምላቸው። አላሁመ ሰሊ ያርግላችሁ። እንዳሰባችሁ እንዳንጎራጎራችሁ ያ ረቢ አላህ ስትሄዱ ሺህ መላእክት ስትወጡ ሺህ መላእክት ስትገቡ ሺህ መላእክት ይተከተላችሁ ያ ረቢ። በውጭም ያላችሁት በውስጥም ያላችሁት ያ ረቢ እንደኒያችሁ እንደቀልባችሁ አላህ ያድርግላችሁ። አገራችንን አማን በእናንተ ሰበብ አላህ ያድርገው ያ ረቢ አላህ። አማን ያ ረቢ። ተጠበቁ። ልጅ ውጣላችሁ ያ ረቢ። የልጅ ሰመን ብሉ። እነዚህ ልጆች ደግሞ አርገው ያ ረቢ አላህ እንደኒያችሁ እንደቀልባችሁ ይደሰቱ። የእናንተ ስራ ይቀበሉ እንላለን ያ ረቢ አላህ። አቡዘሪ ለምንም አቡዘሪ በርክትልን ያ ረቢ አላህ። ከፍ ያ ረቢ አላህ። ሶላትም ሰግደን ተቀምጠንም ሄደንም ለነሱ ነው ዱዓ የምናረገው ያ ረቢ አላህ። አብሽሩ ያ ረቢ አላህ። አብሽሩ ብላችኋል። አብሽሪ በሏቸው ያ ረቢ አላህ። ሰላም አለይኩም።